የጌታችን የኢየሱስ ክርስቶስ ጸጋና ሰላም ቅዱሳን ሁላችሁ በያላችሁበት ቦታ ለእናንተ ይሁን። አንድ አጭር ከእግዚአብሔር ቃል መልእክት አቀርባለሁ። የመልእክቴ ክፍል የሉቃስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ እስከ 8 ያለው ሲሆን እኔ ቁጥር 1ን አነባለሁ። እንደዚህ ይላል። ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌን ነገራቸው ይላል። እግዚአብሔር ይመስገን። ሳይታክቱም ዘወትር ሊጸልዩ እንዲገባቸው፣ ባለመታከት ሊጸልዩ እንደሚገባቸው አስረግጠው ሊነግራቸው ፈልገው ጌታ ኢየሱስ ለደቀ መዛሙርቱ ይህንን ርዕስ በሚከተለው ምሳሌ ነበር ያስረዳቸው። ታካችነት የትጋት ተቃራኒ ነው። ጌታ ኢየሱስ ክርስቶስ ጸሎት በትጋት መሆን እንዳለበት፣ ሳይታክቱ መሆን እንዳለበት እንደገና በማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ ነበር ያለው። ይህንን የመጽሐፍ ቅዱስ ክፍል እስከ ቁጥር 8 ድረስ በምናነብበት ጊዜ ጌታ ኢየሱስ ክርስቶስ የተናገረበትን ምሳሌ ስንመለከት በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር ይላል። በደንብ አስተውሉልኝ። ይሄ ዳኛ እግዚአብሔርን አይፈራም፣ ሰውንም አያፍርም። እንደዚህ አይነት ሰዎች አልፎ አልፎ ያጋጥማሉ። ሰውንም አያፍሩም፣ እግዚአብሔርንም አይፈሩም። ማለት ለሰውም ለፈጣሪም ቦታ የሌላቸው ሰዎች ማለት ነው። ጌታ ኢየሱስ እንደዚህ አይነት ዳኛ፣ አንዲት መበለት ደግሞ እሱ በሚኖርበት በዚያ ከተማ ትኖር ነበር። እቺ መበለት ከባላጋራዬ ፍረድልኝ እያለች ዕለት ዕለት እየመጣች ትጨቀጭቀዋለች እስኪሰለቸው ድረስ። በቃ ትጋቷን እየጨመረች ሁልጊዜ እየመጣች ፍረድልኝ ከባላጋራዬ እያለች ትጠይቀዋለች። የሚገርማችሁ ይሄ ዳኛ ምንም ቦታ ሊሰጣት አልፈለገም። እሷ እየመጣች ብትጨቀጭቀውም ከዕለት ወደ ዕለት ምንም የምታገኘው መልስ አልነበረም። ነገር ግን እቺ ሴት ትጋቷን እየጨመረች ሄደች። ፍረድልኝ ከባላጋራዬ ፍረድልኝ እያለች ትጨቀጭቀው ነበር ይላል ይህንን ክፍል በምታነቡበት ጊዜ። እና አንድ ቀን ግን ከብዙ ቀናት ጭቅጭቅ በኋላ፣ ከብዙ ቀናት ምልልስ በኋላ፣ ከብዙ ቀናት የሴትዮዋ ትጋት በኋላ አንድ ቀን ቁጥር 5 ላይ ስትመለከቱት ይቺ መበለት ሰውንም ባላፍር እግዚአብሔርንም ባልፈራ ሰውንም ባላፍር ይቺ መበለት ስለምታደክመኝ ሁልጊዜ እየመጣች እንዳታውከኝ እፈርድላታለሁ አለ ይላል። ሁልጊዜ እየመጣች ስለምታውከኝ እየተመላለሰች እየመጣች እንዳታውከኝ ልፍረድላት አለና ተነሳ፣ ፈረደላት። ጌታም እንደዚህ ነበር ያለው፣ አመፀኛው ዳኛ ያለውን ስሙ። እንኪያስ እግዚአብሔር ቀንና ሌሊት ወደ እርሱ ለሚጮኹ ለሚታገሳቸው ምርጦቹ እንዴት አይፈርድላቸውም አለ። በትጋት ነው ያስፈረደችው። የተፈረደላት በዳኛው ርኅራሄ፣ በዳኛው በጎ ፈቃድ፣ በዳኛው መልካምነት ምክንያት አልነበረም፣ በትጋቷ ነው። ብዙ ጊዜ ወገኖቼ ሆይ ሰዎች የታካችነታቸው መገለጫ አማራጭ ያቀርባሉ። አይ ምን አለበት እንዲህም እኮ ማድረግ ይቻላል። አይ ክርስትናን እኮ ቀለል ማድረግ እንችላለን። እንደው ማክበድ የለብንም። በቃ ገዳም እንደገባ ሰው ዋጋ መክፈል የለብኝም እያሉ
ሲያመቻምቹ ታዩአቸዋላችሁ። አንዳንዶቹ ደግሞ እንዴ ጌታ ኢየሱስ እኮ የእኛን ድካም ሁሉ ወስዷል፣ የእኛን ስራ ሰርቶ ጨርሷል የሚል አይነት የማባበያ ንግግሮችን፣ የማባበያ ሀሳቦችን ያቀርባሉ። ወዳጆቼ ሆይ ክርስትና በእኛ ጥንካሬ በእኛ ብርታት ባይሆንም በእኛ መሰጠት ነው። የእኛን መሰጠት ይጠይቃል። የእኛን መሰጠት ይፈልጋል። እግዚአብሔር ስለ ጽድቃችን በክርስቶስ ኢየሱስ ሰርቶ የጨረሰው ስራ ቢኖርም ከኔና ከናንተ ደግሞ የሚፈለግ ትጋትና መሰጠት አለ እና ያም ማድረጋችን ግን በእግዚአብሔር ፊት በትጋት መጸለያችን፣ በእግዚአብሔር ፊት ባለመታከት መጸለያችን ክርስትናን ከባድ ማድረጋችን፣ ክርስትናን ዋጋ የሚያስከፍል ማድረጋችን አይደለም። በነገራችን ላይ ጸሎት ዋጋ መክፈል አይደለም። ጸሎት የምንወደውን የአባታችንን የእግዚአብሔርን ፊት መፈለግ ነው። ፊቱን ማየት ነው። ፊቱን ማየት ነው። የአባትን ፊት ማየት አያታክትም። የአባትን ፊት ማየት አያሰለችም። እግዚአብሔር የተባረከ ይሁን። ክርስትናን በዛ መልኩ ማሰብ የለብንም። በትጋት ስንጸልይ ማክበዳችን፣ ደግሞም ጸሎት ስንተው ክርስትናን ማቅለላችን አይደለም። ወይም በቀለለ መንገድ ሕይወቱን መለማመዳችን አይደለም። እንደውም የክርስትናን ሕይወት ቀላል የሚያደርግልን፣ የክርስትናን ጉዞ ቀላል የሚያደርግልን በጸሎት ውስጣችን እየጎለበተ ውስጣችን እየበረታ የእግዚአብሔርን አብሮነት ሁልጊዜ እየተለማመድን በሄድን ቁጥር ነው። ያለበለዚያ በዚህ በጨለማ በተያዘች ዓለም ውስጥ በምንኖርበት በዚህ ጊዜ ተሸናፊዎች ሆነን እጅ ሰጥተን የምንኖር ሰዎች ነው የምንሆነው። አሸናፊዎች ሆነን ለመቀጠል ባለመታከት መጸለይ ዋነኛው መፍትሄ ነው። እግዚአብሔር የተባረከ ይሁን። እግዚአብሔር ይህንን ከኛ ይፈልጋል። የአሸናፊነትን ሕይወት የምንለማመደው ባለመታከት ስንጸልይ ነው። በዚህ ምድር ላይ ኑሮን አመቻችተን ሕይወት በፈለግነው መንገድ ተሳክቶልን ሆኖልን ለመጨረስ ብቻ አይደለም ጌታን የተከተልነው። እንዲያውም በዓለም ሳላችሁ መከራ አለባችሁ ነው ያለው። እረፍታችን በዚህ ምድር አይደለም፣ ተጠቅልላ በምታልፍ በዚህ ዓለም አይደለም፣ በዚህ ምድር አይደለም። እረፍታችን ወደ አባታችን እቅፍ ስንሄድ ነው። እረፍታችን ወደ ሰማዩ አባታችን ስንሄድ ነው። እግዚአብሔር ይመስገን። የክርስትና ተስፋ ሙላቱ እሱ ነው። ዛሬ የምንበላው እንጀራ፣ የምንለብሰው ልብስ፣ ዛሬ የምንኖረው ኑሮ አይደለም መመዘኛው፣ አይደለም ስታንዳርዱ። ሰማያዊ ነው። ክርስትና ሰማያዊ ነው፣ ሕይወት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የክርስትናን ጣዕም የሚገባን፣ የክርስትናን ጣዕም የምንለማመደው ባለመታከት በእግዚአብሔር ፊት በጸለይን ቁጥር ነው። በዚህ ክፍል በዚች መበለት ሴት ትጋት የሆኑትን የተወሰኑ ሀሳቦችን ተመልከቱ። እቺ ሴት በትጋት በመጸለያ ምክንያት የማይሸነፈው ተሸነፈላት። ወይም ልበ ደንዳና እግዚአብሔርን የማይፈራ ሰውን የማያፍር ንጉሥ ተሸነፈላት። እየመጣች ስለምታደክመኝ አለ። አደከመችው። በቃ የበረታውን የጠነከረውን ጨካኝ የነበረውን ዳኛ ልብ አደከመችው። ዛሬ ከእናንተ በላይ አይሎ ያደከማችሁ ነገር ካለ በጌታ ፊት ሳትታክቱ በመትጋት በመጸለይ ይደክምላችኋል። ብዙ ሰዎች ቶሎ ይደክማሉ፣ ቶሎ እጅ ይሰጣሉ፣ ቶሎ ተስፋ ይቆርጣሉ።
ግን በእግዚአብሔር መንፈስ ልባቸው የበረታ ሁልጊዜ የእግዚአብሔርን ፊት የሚፈልጉ ሁልጊዜ በእግዚአብሔር መገኘት ውስጥ የሚመላለሱ ሰዎች አይደክሙም፣ ያደክማሉ። በእነሱ ላይ ሊያይል የወጣውን ሊነክስ የወጣውን ክፋት ያደክማሉ። የአመፃን ክንድ ያደክማሉ። የሚጸልዩ ሰዎች ያደክማሉ እንጂ አይደክሙም። ተመልከቱ እና ሁልጊዜ የመጣች ስለምታደክመኝ ልፍረድላት አለና ተነሳ ነው የሚለው። ተሸነፈላት። የማይሸነፈው ተሸነፈላት። እዚህ ላችኋል። በትንቢተ ዳንኤል ላይ የነቢዩ ዳንኤልን ታሪክ ስታነቡ በመጸለዩ ምክንያት ብቻ ልክ ወንጀል እንደሰራ ሰው በአንበሶች ጉድጓድ እንደተጣለ። የሚገርማችሁ ነገር ዳንኤል ተይዞ ወንጀለኛ ተደርጎ ወደ አንበሶች ጉድጓድ የተጣለው ሰርቆ አልነበረም፣ የሰው ንብረት ወስዶ አልነበረም፣ ሌላ ወንጀል ሰርቶ አልነበረም፣ ነፍስ ገሎ አልነበረም። ስለ ጸለየ ብቻ ነው። ሳይታክት ይጸልይ ነበር። የሚያታክቱ ነገሮች በከበቡት ጊዜ እንኳን እንዲታክት ምክንያት የሚሆኑ አማራጮችን እንዲፈልግ የሚያደርጉ ብዙ ነገሮች ከበውት ሳለ እንኳን በሚያታክቱ ነገሮች ሳይታክት ሳይደክም እሱ ጸሎቱን እንደቀጠለ እንመለከታለን። ከዛ በኋላ ከሳሾች መጥተው ምስክር ሰብስበውበት እንደ ወንጀለኛ አስፈርደውበት በአንበሶች ጉድጓድ እንደጣሉት መጽሐፍ ቅዱሳችን ይናገራል። የሚገርማችሁ አንበሶቹ ዳንኤልን አልበሉትም። አንበሶቹ ለዳንኤል ተሸነፉለት። አንበሶቹ ዳንኤልን አልጎዱትም። ንጉሡ በማግስቱ መጥቶ የእግዚአብሔር ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክህ ሳትታክት በፊቱ የምትጸልየው አምላክህ ማለት ነው። በፊቱ የምታመልከው አምላክህ ሊያድነው ችሏልን አለ። እግዚአብሔር ይመስገን። ዳንኤልም መለሰ፣ ንጉሥ 1000 ዓመት ንገስ። እግዚአብሔርን አልበደልኩም፣ ባንተም ፊት ወንጀል አልሰራሁም። አምላኬ መልአኩን ላከ፣ የአንበሶቹን አፍ ዘጋ፣ እነሱም አልጎዱኝም አለ። እግዚአብሔር ይመስገን። ምን ማለት ነው? ሳይታክት ይጸልይ ነበርና አሸናፊዎቹ አንበሶች ተሸነፉለት። የሚጎዱ አንበሶች አልጎዱትም፣ ሳይጎዱት ቀሩ። ወገኖቼ ሆይ ዋስትናችን ከጌታ ጋር ያለን ህብረት ነው። ዋስትናችን ሁልጊዜ በመሰዊያችን ፊት መገኘታችን ነው። ጌታ ይረዳናል። ጌታ ይረዳናል። እግዚአብሔር ይመስገን። ሌላው በዚህ ክፍል ላይ የምትመለከቱት ሳይታክቱ የሚጸልዩ ሰዎች በእግዚአብሔር ላይ የመታመንን ባህሪ እየገነቡ ነው የሚሄዱት። በእግዚአብሔር ላይ የመታመንን ባህሪ ያዳብራሉ። የሚጸልዩ ሰዎች እንደዚህ አይነት ባህሪ ነው የሚኖራቸው። ሳይጸልዩ መኖር አይችሉም። ምክንያት ፈልጎ ባለመጸለይ አያምኑም። የነሱ የጸሎት መንገድ ሁሉ ክፍት ነው። እነሱን ከጸሎት የሚከለክላቸው ምክንያት አታገኙ። ወደ ጸሎት የሚገፋቸው ግፊት፣ ወደ ጸሎት የሚገፋቸው ውስጣዊ ባህሪ፣ ውስጣዊ ጥንካሬ፣ ውስጣዊ ኃይል አላቸው። ቅድም እንደነገርኳችሁ ከዳንኤል ሕይወት ይህን ነው የምትመለከቱት። ጌታ ደግሞ ይህንን በእርሱ የመታመንን ባህሪ እያዳበርን እንድንሄድ ይፈልጋል። ለዚህ ነው ቁጥር 8 ላይ በዚህ በሉቃስ ወንጌል ምዕራፍ 18 ቁጥር 8 ላይ የሚናገረው የሰው ልጅ በመጣ ጊዜ በምድር ላይ እምነት ያገኝ ይሆንን ብሎ የተናገረው ይሄንን ነው። ጌታ በእምነት እንድንበረታ በእርሱ የመታመንን ባህሪ በደንብ እንድናጎለብት ይፈልጋል። እግዚአብሔር የተመሰገነ ይሁን። ተመልከቱ፣ ሌላው ቁጥር 7 ላይ የምታገኙት ሐሳብ ነው። ቁጥር 7 ላይ የምታገኙት እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ
ለሚታገሳቸው ምርጦቹ አይፈርድላቸውም ምን እላቸዋለሁ፣ ፈጥኖ ይፈርድላቸዋል። ሳይታክቱ የሚጸልዩ ሰዎች ከእግዚአብሔር ጊዜ ጋር ይገናኛሉ። ከእግዚአብሔር አጀንዳ ጋር ይገናኛሉ። ከእግዚአብሔር ፈቃድ ጋር ይገናኛሉ። በዚህ ስፍራ ይህንን ሲናገር እንኪያስ እግዚአብሔር ለሚታገሳቸው በፊቱ ለሚጮሁ ምርጦቹ ፈጥኖ አይፈርድላቸውም እላቸዋለሁ፣ ፈጥኖ ይፈርድላቸዋል። ምን ማለት ነው? የሚጠብቁት ጌታ፣ ጊዜን የቀጠረላቸው ጌታ፣ ወቅትን ያቀደላቸው ጌታ እግዚአብሔር ከቀጠረላቸው ጊዜ ጋር ያገናኛቸዋል ይላል። እግዚአብሔር ይመስገን። እነሱ በእግዚአብሔር መሠዊያ ፊት ሲገኙ፣ ባለመታከት በእግዚአብሔር ፊት ሲጮሁ፣ በእግዚአብሔር ፊት ሲጸልዩ ከእግዚአብሔር ጊዜ ጋር ከእግዚአብሔር ታይሚንግ ጋር ይገናኛሉ ይላል። አይተላለፉም። ወገኖቼ ሆይ ሳንታክት ስንጸልይ የእግዚአብሔርን ሐሳብ እንሞላለን። የእግዚአብሔርን መለኮታዊ አጀንዳ እንሞላለን። የእግዚአብሔርን መለኮታዊ ፈቃድ እንሞላለን። የእግዚአብሔርን ዘላለማዊ ሐሳባችን እናደርገዋለን። የእግዚአብሔርን ዘላለማዊ ፕሮግራማችን እናደርገዋለን። አንታክት። ብዙ የሚያታክት ነገር አለ። ብዙ ከትጋት የሚመልስ ነገር አለ። ምክንያት የሚሆኑ ብዙ ነገሮች አሉ። ግን ምክንያቶችን አልፋችሁ፣ ምክንያቶችን ወደ ጎን ትታችሁ የጀመራችሁትን የህይወት ጉዞ ቀጥሉ። ሳትታክቱ ጸልዩ። ምንም እንኳን የጸሎት ጥያቄ ዘገየ፣ እግዚአብሔርን ይሄን ያህል ዓመት ጠበቅኩት፣ እግዚአብሔርን ይሄን ያህል ጊዜ ጠበቅኩት የምትሉ ሰዎች ካላችሁ የጠበቃችሁት ጌታ በድንገት እሱን በጠበቃችሁበት ጉዳይ ላይ፣ እሱን በጠበቃችሁበት አጀንዳ ላይ እግዚአብሔር ድንገት ይገለጣል። እግዚአብሔር የተመሰገነ ይሁን። ለኛ ነው የዘገየ መሰለን፣ ለኛ ነው የራቀ መሰለን። እግዚአብሔር ነገሮችን ውብ አድርጎ የሚሰራው በራሱ ጊዜ ነው፣ በራሱ ፕሮግራም ነው። እኛንን በእግዚአብሔር ፕሮግራም ውስጥ መግባት ያለብን እንጂ እግዚአብሔርን በእኛ ፕሮግራም ውስጥ ለማስገባት መታገል የለብንም። እድሜያችንን በዚህ ትግል መጨረስ የለብንም። ጊዜያችንን በዚህ ትግል ማቃጠል የለብንም። ኑ ለእግዚአብሔር በተመቸ ልብ፣ ለእግዚአብሔር በተሰጠ ልብ፣ ለእግዚአብሔር በተከፈተ ልብ፣ ለእግዚአብሔር አጀንዳ፣ ለእግዚአብሔር ፕሮግራም ልባችንን እንስጥ፣ ራሳችንን እንስጥ። እግዚአብሔር ከቀጠረልን ጊዜና ፕሮግራም ጋር ሊያገናኘን ይፈልጋል። እንዳንጠፋበት፣ ከፊቱ ዞር እንዳንል። እግዚአብሔር የተባረከ ይሁን። ሳይታክቱ ሊጸልዩ እንዲገባቸው ይህንን ምሳሌ ነገራቸው ይላል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሳንታክት በትጋት የጠበቅነው ጌታ ይጎበኘናል። እግዚአብሔር ይባርካችሁ። የጌታ ጸጋ ከእናንተ ጋር ይሁን። ተባረኩ።